ሰላም እንዴት ናችሁ? ዛሬ እንግዲህ አብረን ለቅሶ እንደርሳለን። ተከተሉ። ባልጠበቁት ሁኔታ እቴጌ ሆቴልና ካተሪንጎችን እዚህ አግኝቻቸዋለሁ። እነሱም የሚያዘጋጁትን ለለቅሶ የሚያዘጋጁት ለሀዘንም ለደስታ የሚያዘጋጁትን ብፌ እንመለከታለን ማለት ነው። በከተማችን ውስጥ በምግብ አቅርቦት ትልቅ ዝናን ያተረፈው እቴጌ ሆቴል ካተሪንግ በሀዘንም በደስታም እንዲህ ያማረ ጣፋጭ የምግብ ቡፌ በማዘጋጀት ከሙሉ መስተንግዶ ጋር ቤታችሁ ድረስ በማምጣት አገልግሎት ይሰጣል። እቴጌ ሆቴል ቁጥር 1 እንቁላል ፋብሪካ ታደሰ ቸኮል ህንፃ የሚገኝ ሲሆን እስከ 400 ሰው የሚይዝ ለሰርግና ለተለያዩ ዝግጅቶች የሚሆን አዳራሽም አለው። ቁጥር 2 ዮሐንስ ቤተክርስቲያን ወረድ ብሎ አቤት ሆስፒታል ፊት ለፊት ይገኛል። የምግብ አቅርቦት ሲፈልጉ እቴጌን ሳያማክሩ እንዳይወስኑ። ዛሬም እንግዲህ በአንድ ለቅሶ ቤት ተገኝተናል። ከቀብር ጀምሮ ለተከታታይ ቀናት ቁርስ፣ ምሳና እራት በማቅረብ የሀዘንተኞችን አጽናኝ እንግዶች ወግና ባህላችንን ጠብቀን በክብር እያስተናገድ እንገኛለን። እንደምታዩት ይህ የምትመለከቱት ለምሳ የቀረበ ቡፌ ሲሆን ከስታርተር ጀምሮ እስከ ዲዘርት ሻይና ቡናን ጨምሮ የተለያዩ የሀበሻና የፈረንጅ ምግቦችን የያዘ ነው። ሁሌም በደስታ ያገናኛል። ነገር ግን ሰው ሆኖ ሀዘን አለና ሀዘን ቢገጥመው በቤትዎ ተገኝተን ከጎንዎ በመሆን ወግና ባህሉን ጠብቀን አጽናኝ እንግዶቹን በክብር አስተናግደን እንሸኛለን። እቴጌ ሆቴልና ኬተሪንግ ነው። ደውሉልን፣ ያሉበት ድረስ እንመጣለን። የማይቻል የለም ሰው ይችላል